በዘመኑ ልክ እንድንሄድ እንዲሁም ደግሞ አገራችን ላይ አሉ የተባሉ ይህ ትምህርት ቤት ደግሞ ሐዋሳ ላይ ካሉ ቅዱስ ገብርኤል ቅዱስ ስላሴና ቦንፋይ ትምህርት ቤቶች ተወዳዳሪ ትምህርት ቤት ስለሆነ በጣም የተለየና ይርጋለም ውስጥ አሉ ከሚባሉ ጥሩ ትምህርት ቤቶች መካከል የመጀመሪያውና አንደኛ ነው ብዬ አስባለሁ። ቅድም ያሳየናችሁ መሰረተ ልማትና እዚህ ጋር ከጀርባችን የምትመለከቱትን ሁለተኛ ደረጃ የቅዱስ አማኑኤል ትምህርት ቤት ነው። ወደ ሁለተኛ ደረጃ ትምህርት ቤት እስከ መጨረሻ ዩኒቨርሲቲ እስከሚገቡ ድረስ ተዋህዶ እምነት ተከታዮች በሙሉ አደራ በቅዱስ አማኑኤል ስም ሰላም ይኑረን፣ ተስፋን አንጣ። ውድ የ28 ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለዛሬ ይዘንላችሁ የቀረብነው ከሐዋሳ በ47 ኪሎ ሜትር ላይ ርቀት የምትገኘው በይርጋለም ከተማ ውስጥ የሚገኘው የይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን አንደኛ ደረጃ ትምህርት ቤት ነው። ይህ ቤተክርስቲያን በደብሩ ምዕመናንና የአካባቢው ተወላጆች በሙሉ በትብብር በከፍተኛ ወጪና ድጋፍ ተደርጎለት ሰው እንፍጠር የሚለውን መርህ መሰረት በማድረግ በተለይም ቤተክርስቲያኗ ራሷን ችላ የልማት ስራዎችን እንድትሰራና ጥላ በመዘቅዘቅ መለመንና የመሳሰሉ ተግባራት እንዲቀሩ ለማድረግ የተደረገ ስትራቴጂካዊ እርምጃ ነው። በአሁን ሰዓት ይህ ትምህርት ቤት ከነርሰሪ እስከ 6ኛ ክፍል በማስተማር ላይ ይገኛል። ሆኖም በአሁን ሰዓት ትምህርት ቤቱ በይበልጥ ምን እያደረገ ነው፣ በምን አይነት ሁኔታ ላይ ይገኛል የሚለውን አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰለሞን ታከለ እባላለሁ። የቅዱስ አማኑኤል ትምህርት ቤት የማዕከል አስተባባሪ ነው። በዚህ ማዕከል ውስጥ ለአጸደ ህፃናትና ለአንደኛ ደረጃ የተለያዩ የትምህርት መረጃ መሳሪያዎችን ከመምህራን ጋር ከተማሪዎች ጋር ሆነን እንሰራለን። ስለዚህ ማለት መምህራኖች በዚህ የትምህርት ማዕከል ውስጥ የራሳቸውን ትምህርት እገዛ የሚያደርግላቸው ማቴሪያሎች ይሰራሉ። እነሱ ብቻም ሳይሆን ተማሪዎች በትምህርቱ ርዕስ ላይ ያለውን የትምህርት መርጃ እንዲሰሩ እናግዛቸዋለንም ይሰራሉ። በዚህ መልኩ የመማር ማስተማር ሂደቱ ጥራት እንዲኖረው እንዲጠነክር እገዛ የሚያደርግበት ክፍል ነው። ሜንሊን ያለም ይባላል። እዚህ ትምህርት ቤት ከ5 ዓመት ጀምሮ ከመጀመሪያው ጊዜ ጀምሮ አብረን ነበረ። እዚህ ትምህርት ቤት ከነበሩ ብዙ ነገሮች መካከል ኮምፒውተር ክፍል አለን፣ ላይብራሪ ክፍል አለን። እናም ደግሞ ብዙ ክሊኒኮች አሉ። እናም ደግሞ ተማሪዎች እንደፈለጉ እንዲሆኑ የተደረገ ሰፋ ያለ ሜዳ አለን። እናም ደግሞ ላይብራሪ ውስጥ የሚገኙ እኛ 6ኛ ክፍል እንደመሆናችን መጠን ለምንፈተነው የሚኒስትሪ ፈተና የሚያዘጋጁ ብዙ ወረቀቶችና መጽሐፎች አሉ። ከዚህ በፊት የተፈተኑትን ፈተናዎች እኛ እንዲያግዘን ተደርጎልናል። ኮምፒውተር ክፍል ደግሞ እንደየክፍሉ እንደየክፍለ ጊዜው እየገባን ጥሩ የሆነ የኮምፒውተር ትምህርት እንዲኖረን በዘመኑ ልክ እንድንሄድ እንዲሁም ደግሞ አገራችን ላይ አሉ የተባሉ ቋንቋዎችን ለምሳሌ ሲዳምኛ፣ ግዕዝ፣ እንግሊዝኛ እና ደግሞ አማርኛ እንማራለን። በዋነኝነት እንግሊዝኛና ግዕዝ በሀገራችን ላይ ካሉ ቋንቋዎች የምንጠቀማቸው አማርኛም ጭምር ስለሆነ ያንን እንጠቀማለን። እናም ደግሞ በረጅም ጊዜ ትምህርት ቤቱ ስላሳለፍን ጥሩ የሆነ የትምህርት አገልግሎት አለን። ምክንያቱም ጥሩ ትምህርት ነው ያለው። የፈጠራ ክበቦች አሉ፣ በጣም ብዙ ክበቦች አሉ። እንግዲህ በምስሉ ላይ እንደምትመለከቱት የይርጋለም ደብረ መድኃኒት ቅዱስ አማኑኤል አንደኛ ደረጃ ትምህርት ቤት ተማሪዎች ትምህርታቸውን በጥሩ ሁኔታ ጥሩ ምግባር ባላቸው መምህራን እየተከታተሉ ነው ያሉት። እንግዲህ እነዚህ መምህራን እነዚህን ተማሪዎች በጥሩ ሁኔታ በቤተ ሙከራ፣ በላይብራሪ፣ በአይሲቲ ክፍሎች በመታገዝ በጥሩ ሁኔታ እያነጿቸው ይገኛል። ይህም ገና በዚህ እድሜያቸው እንደዚህ አይነት ሁኔታዎች መሟላታቸው እጅግ በጣም ተማሪዎች ለትምህርቱ ጉጉ እንዲሆኑ ያደርጋቸዋል። እንዲሁም ደግሞ
በሚያመጡትም ውጤት ከሌሎች ተቋማት አንጻር ሲነጻጸር እጅግ በጣም ደስ የሚልና የላቀ ውጤትም አጥተዋል ማለት ነው። እንግዲህ አሁን ደግሞ እየገባን ያለነው እነዚህ ተማሪዎች ከ6ኛ ክፍል በኋላ እንዳይበታተኑ አዲስ እየተገነባ ያለው የG+2 ህንፃ ሲሆን ተማሪዎች ትምህርታቸውን እዚሁ እንዲቀጥሉ ወደ ሌሎች ስፍራዎች እንዳይበታተኑ እንዲሁም ደግሞ እንደ እግዚአብሔር ፍቃድ ይህንን ትምህርት ቤት እስከ 12ኛ ክፍል ድረስ በማስፋት ተማሪዎች ለዩኒቨርሲቲ ደረጃ እስኪበቁ ድረስ ለመክፈት ነው የታቀደው እና ከዚህም በተጨማሪ አሁን ባለው መረጃ መሰረት ይህ ህንፃ ግንባታ በባለሙያዎች ጥናት መሰረት እስከ 20 ሚሊዮን ገንዘብ እንደሚፈጅ ተናግረዋል እና አሁን ላይ ያለው በምስሉ ላይ የምትመለከቱት የቤዝመንት ስራ ከአፈር በታች ያለው ማለት ነው ከ3.5 ሚሊዮን እስከ 4 ሚሊዮን ገንዘብ የፈጀ ስራ ነው ማለት ነው። እኔ መምህር ታዜብ አለማየሁ እባላለሁ። የስራ ድርሻዬ በዚህ ትምህርት በቅዱስ አማኑኤል ትምህርት ቤት የኬጂ መምህራን አስተባባሪ ነኝ። በሽሬ ረዳት መምህራን፣ ዋና መምህራን፣ ሞግዚቶች ይገኛሉ። ስራ የጀመረው 2014 ነው። ስሜ ሚኪያስ ኩላች ይባላል። ክፍሌ 6ኛ ነው እና እዚህ ትምህርት ቤት ያለው ነገር ኮምፒውተር ከሌሎች ትምህርት ቤት ያለው ኮምፒውተር ላብ ክላስ አለው እና ላይብራሪ ክላስም ብዙ አጋዥ መጽሐፎች አሉ። ልጆችን እንዲታገዙ ብዙ አይነት መጽሐፎች ከ1ኛ እስከ 6ኛ ላሉ ልጆች አጋዥ መጽሐፍን አስገብቷል። አዲስ የሚሰራው እንትኖች 6ኛ ክላስ መሪ ሆኖ እንዲሄድ ተብሎ ያው አሁንም እየተሰራ ይገኛል። ከ9 እስከ 12 ላለው ብዙ ልጆች እንደሚሳተፉ እርግጠኛ ነኝ። ያው አሁን ያለን ነገር ያው እነዚህ ተማሪዎች ወደ ላይ ከፍ ሲሉ ክላሶች እንዳያንሱብን በጣም ሰፋ ማለት አለበት የሚልን ከሌሎች ከትምህርት ቤቶች መልዕክት ተሰጥቶናል። ቢሆንም ግን እኛ አሁን ያለን ክፍል እያሰፋን ያለ ነው። አሁን በፊት ከነበረው ዩኬጂ ወደ 3 ክፍል ነርሰሪ ወደ 3 ክፍል የሆነ ወደ ግሬድ ሲሄድ ያው ክፍሉ እየሰፋ እንዲሄድ የራሳችን ስራ ልንሰራ ተመካክረናል። በመቀጠል ደግሞ ሌላ ምንድነው አሁን የሃይስኩል የሚገነባው እነዚህ ተማሪዎች እዚሁ ተምረው በዚሁ እንዲቀጥሉ ወደ ሌላ ትምህርት እንዳይሄዱብንና ያው በስነ ምግባር እንደያዝናቸው እዚሁ እንዲጨርሱ በማለት ያው ይህን ሃይስኩል እየገነባን እንገኛለን። ያው ለሃይስኩል ደግሞ አስፈላጊ ነገሮች በጣም ብዙ ነገሮች አሉ። እነሱም ለተማሪዎቹ ብዙ ማለትም እነዚህ የሃይስኩል ሲከፈት ላይብረሪዎች ያስፈልጋሉ፣ ላቦራቶሪዎች ያስፈልጋሉ፣ ብዙ ቢሮዎች ያስፈልጋሉ፣ መጫወቻ ቦታዎች። ስለዚህ እንግዲህ እነዚህ ይሄ ትምህርት ቤት ሰፋ እንድል የኛ ምኞት ነው። ሌላውም እንዲረዳን እንፈልጋለን። አመሰግናለሁ። ሰኞ በማለዳ 1 2 3 Mess
እኔ እዚህ ትምህርት ቤት የመጣሁት 6ኛ ወሬ ላይ ይገኛለሁ እና ከመጣሁ ጀምሮ ይሄ ትምህርት ቤት በዚህ ከተማ ውስጥ ካሉ ትምህርት ቤቶች ሁሉ በጥሩ አቋም ላይ ያለ ትምህርት ቤት ነው። የተመሰረተውም በማህበረሰቡ ተሳትፎ ስለሆነ በየአመቱ እድገት እያሳየ የመጣ ትምህርት ቤት ነው። 2014 ጀምሮ በአሁኑ ሰዓት የ6ኛ ክፍል ዞናዊ ፈተና ለመፈተን ትምህርት ቤቱ ተማሪዎችን መዝግቦ ይገኛል። ትምህርት ቤታችን በጣም ብዙ ነገሮች አሉት። ክሊኒክ አለን፣ መጽሐፍት ክላሶች አሉ፣ ቤተ መጽሐፍት፣ ላይብራሪ፣ ሌሎች ደግሞ ለሁሉም ክላሶች መምህራኖች በጣም ይተገኛሉ። እኛ ጥሩ ውጤት አምጥተን እንድናልፍ እኛ ደግሞ የ6ኛ ክፍል ተማሪ ሚኒስትሪ ዘንድሮ ተፈታኝ ስለሆነ አጋዥ መጽሐፍት ከዚህ በፊት ተማሪዎች የተፈተኑትን እያየን እንድንመታገዝ፣ በተጨማሪም ቱቶሪያል ክላስ ምንም ሳንከፍል በራሳቸው ወጪ መምህራን ጊዜያቸውን ቅዳሜ እየተማረን እንገኛለን። 5ኛ ክፍሎችን ለቀጣይ ዓመት እንዲዘጋጁ እነሱም ከኛ ጋር 6ኛ ክፍል በራሳቸው ክላስ ይማራሉ። በዚሁ መሰረት በትምህርት ቤት ውስጥ ራዲካል የሆኑ ለውጦች አሉ። ደረጃውም በዚህ ከተማ ውስጥ ካሉ ደረጃ 4 ላይ ይገኛል። ይሄ ትምህርት ቤት ደግሞ አዋሳ ላይ ካሉ ቅዱስ ገብርኤል፣ ቅድስት ሥላሴና ቦንፋይት ትምህርት ቤቶች ተወዳዳሪ ትምህርት ቤት ስለሆነ በጥሩ ደረጃ ያለ ትምህርት ቤት ስለሆነ አሁን ወላጆች የትምህርት ቤቱ ስራ አመራር ቦርድ በዚህ አካባቢ ያሉ ተቆርቋሪ ወላጆች እንዲሁም በተለያየ ውጭ ያሉ የዚህ ትምህርት ቤት ተምረው ያደጉ ሰንበት ተማሪዎች በሙሉ ስላሉ በእነሱ ተሳትፎ እዚህ ደረጃ ላይ ደረሰ ስለሆነ አሁን በዚህ አጋጣሚ ማሳሰብ የምፈልገው ነገር ምንድነው? ትምህርት ቤቱ ያለውን በቂ ሀብት በሙሉ አሟጦ መሰረት አውጥቶ ይጠብቃቸዋልና የበኩላችሁን በጎ አስተዋጽኦ እንድታበረክቱ በቅዱስ አማኑኤል ስም እንጠይቃለን። እንግዲህ ውድ ምዕመናን እንደምትመለከቱት በቃል ብቻ ሳይሆን እንዲሁ በምስል ብቻ ሳይሆን ያው በተግባርም እያሳየናችሁ ነው። እዚህ በይርጋ ዓለም ቅዱስ አማኑኤል ቤተክርስቲያን ስር የሚማሩ ተማሪዎች ውጤታቸው ይህንን ይመስላል ማለት ነው። እንደምታዩት እጅግ በጣም አስደሳች ውጤትን ነው እያመጡ ያሉት 97.2 እና ከ96 በላይ ነው ውጤት እጅግ በጣም በሚያስደስት ሁኔታ እያመጡ ያሉትና እነዚህን ተማሪዎች ከ6ኛ ክፍል በኋላ እንዳይበተኑብን ሁላችንም የቻልነውን ጥረት እንድናደርግና ከቅዱስ አማኑኤል ረድኤት በረከት እንድንሳተፍ በቅዱስ አማኑኤል ስም ለማሳሰብ እንወዳለን። ስሜት ሀገር ይባላል። የ6ኛ ክፍል ተማሪ ነኝ። እንዲሁም እዚህ ትምህርት ቤቱ ከተከፈተ ጀምሮ ወይም 5 ዓመት በሙሉ እዚህ ትምህርት ቤት እየተማሩ ከቆዩ ተማሪዎች መካከል እኔ አለው እና ትምህርት ቤታችን በጣም የተለየና ይርጋለም ውስጥ አሉ ከሚባሉ ጥሩ ትምህርት ቤቶች መካከል የመጀመሪያውና አንደኛ ነው ብዬ አስባለሁ። ትምህርት ቤታችን ውስጥ ለተለያዩ ተማሪዎች አጋዥ እንዲሁም የተለያዩ ኮምፒውተር ክላስ እንዲሁም ላይብራሪዎች አሉ። እንዲሁም የ6ኛ ክፍል ተማሪዎች በዚህ ዓመት የሚኒስትሪ ተፈታኝ በመሆናችን ከተለያዩ ትምህርት ቤቶች የሚኒስትሪ ሽቶችን በማምጣት ላይብራሪ ውስጥ እያስቀመጡልን እኛም ገብተን እያጠናን ይሆናል። በየክፍለ ጊዜያችን እንደውም በኮምፒውተር ክላስ እየገባን የተለያዩ የኮምፒውተር ወርኮችን እንሰራለን። እንዲሁም ስፖርት በምንወጣበት ሰዓት ሜዳው በጣም የተመቻቸ መሆኑንና ትምህርት ቤት በጣም ደስ የሚል እንዲሁም ለተማሪዎች በሚጎዱበት ሰዓት ክሊኒክ በመግባት እንችላሉ። እንዲሁም በጣም ምርጥ ትምህርት ቤትና ጥሩ መምህራኖች የሚገኙበት ትምህርት ቤት እንደሆነ ለማሳወቅ ፈልጋለሁ። አመሰግናለሁ። ስሜ ሴት ልጅ ይባላል። 6ኛ ክፍል ተማሪ ነኝ። ስለ ትምህርት ቤታችን አንዳንድ ነገሮችን ለማለት ነው ዛሬ የተገኘሁት። ትምህርት ቤታችን ከ2014 ጀምሮ እዚህ ይርጋለም አንዱ ከተባሉ ትምህርት ቤቶች አንዱ በመሆን እየተማርንበት ያለ ትምህርት ቤት ነው። ትምህርት ቤታችን ከሌሎች ትምህርት ቤት ብዙ ለየት የሚያደርጉት ነገሮች አሉ። ለምሳሌ ክሊኒክ አለ፣ ላይብራሪ አሉ እና በጣም ጥሩ የሆኑ መምህራን በእውቀት ደረጃ አንጻር ጥሩ የሆኑ መምህራን የሚያስተምሩበት ትምህርት ቤት ነው። እዚህ ትምህርት ቤት ውስጥ ብዙ ለየት የሚያደርጉት ነገሮች አሉ። እኛ እንዲመቸን ሰፊ ሜዳ፣ በተጨማሪም ላይብራሪ፣ ኮምፒውተር ክላስ እና የተለያዩ ክላሶች አሉ እና ከሌሎች ትምህርት ቤቶች ለየት ያለ ትምህርት ቤት ነው። በትምህርት ደረጃም አሪፍ እገዛ
ያደረገልናል። ስድስተኛ ክፍሎች ሚኒስትሪ ተፈታኝ ስለሆነ ቱቶሪያል ቅዳሜ ከአምስተኛ ክፍሎች ጋር ስለበቀን እንማራለን። የተለያዩ እገዛዎችን ከትምህርት ቤታችን እናገኛለን። እንዲሁም ደግሞ አሁን የሚሰራው ሃይስኩል ለኛ ከሌሎች አካባቢ ለሚመጡ ሰዎችም ጥሩ የሚሆን እኛ እንዳገኘነው ጥሩ የሆነ ትምህርት ደረጃ እንደሚያገኙ ተስፋ አደርጋለሁ። አመሰግናለሁ። ይህ የይርጋለም ደብረ መቅዱስ አማኑኤል ሁለተኛ ደረጃ ትምህርት ቤት በብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ግንቦት 28 2017 የመሰረተ ድንጋይ ተጣለ። እዚህ ጋር እንደምንመለከተው የቅዱስ አማኑኤል ሁለተኛ ደረጃ ትምህርት ቤት የመሰረተ ድንጋይ እዚህ ጋር ተጥሏል። እንዲሁም እንደምንመለከተው በስራ ላይ ይገኛል። እንዲሁም በመላው ዓለም የምትገኙ ክርስቲያኖች እና የአማኑኤል ወዳጆች በሙሉ ይሄን ትምህርት ቤት በአማኑኤል ስም እንድታስቀጥሉልን እንጠይቃለን። ሳይታረቀኝ ሶርሳ እባላለሁ። የደብረ መድኃኒት ቅዱስ አማኑኤል አጸደ ሕጻናትና አንደኛ ደረጃ ትምህርት ቤት የስራ አመራር ቦርድ ሰብሳቢ ነኝ። የደብረ መድኃኒት ቅዱስ አማኑኤል አጸደ ሕጻናትና አንደኛ ደረጃ ትምህርት ቤት እንደሚታወቀው በ2014 ዓ.ም ነው ስራ የጀመረው። ቢያንስ አሁን 4ኛ 5ኛ ዓመቱን ማስቆጠር ችሏል። ከ18 እና 20 የሚሆን ሰራተኛ ይዞ የጀመረ ተቋም ነው። በአሁኑ ሰዓት ከ45 እስከ 48 ሰራተኛ ከሆነ ያለው እንደሚታወቀው ባለው ግቢ በመጀመሪያው ግቢ ላይ እስከ 8ኛ ክፍል ወይም መካከለኛ ደረጃ ድረስ ለማከናወን ጥረት እየተደረገ ነው ያለው። በዚህ በአጭር ጊዜያት የሁለተኛ ደረጃ ትምህርት ቤት መሰረት መጣልና ከሰበካና ከልማት ኮሚቴዎች ከህንጻ አሰሪዎች ጋር በጋራ በመሆን ጥሩ ጥረት እየተደረገ ነው። እንደሚታየው የመሰረት ድንጋይ ከተጣለበት ጊዜ በኋላ በአጭር ጊዜ ውስጥ በ3 እና በ4 ወራት ውስጥ እዚህ መሰረት ላይ ከመሬት ማንሳት ተችሏል። ከ3 ሚሊዮን ብር በላይ ወጪ የተደረገበት የርብርብ ስራ ነው የተሰራው። ትምህርት ቤቱ በራሱ የነበረው የተወሰነች እርሻው ነበረች። እሱ ላይ በርብርብ ተጨማምሮበት እዚህ ጋር ደርሷል። ቅድም ያሳየናችሁ መሰረተ ልማትና እዚህ ጋር ከጀርባችን የምትመለከቱትን ሁለተኛ ደረጃ የቅዱስ አማኑኤል ትምህርት ቤት ነው። ቅድም እንዳሳየናችሁ የአንደኛ ደረጃ ትምህርት ቤት ተማሪዎች እንዲሁም የኬጂ ተማሪዎች ይማሩበታል። አሁን ደግሞ የስድስተኛ ክፍል ተማሪዎች ትምህርታቸውን ሲያጠናቅቁ እንዲሁም ደግሞ ሃይስኩል ላይ ሲገቡ የሚማሩበትን የሁለተኛ ደረጃ ትምህርት ቤት ልናሳያችሁ እንዲሁም እንድታግዙንና ያላችሁን በአቅማችሁ ልክ የኦርቶዶክስ ወዳጆች እንዲሁም በመላው ዓለም የምትገኙ የአማኑኤል ወዳጆች እርዳታችሁን እንድንጠይቅ ነው። በዚህ ሰዓት የምትመለከቱት ይህ ትምህርት ቤት ብዙ ተማሪዎችን እያፈራ እንዲሁም ደግሞ ትልልቅ ተማሪዎችን እያፈራ ስለሚገኝ ይህንን ትምህርት ቤት እንድታግዙን እንዲሁም ደግሞ ጥሩ ደረጃ ላይ እንድንደርስ እናንተም አቅማችሁን እንድታግዙን ተማሪዎች እዚህ ትምህርት ቤት ልጆቻቸው ባይማሩ እንዲሁም ደግሞ እዚህ አካባቢ የምታውቋቸው ሰዎች ቢኖሩም እንኳን ይህንን ትምህርት ቤት በምትችሉት አቅም እንድታግዙልን በቅዱስ አማኑኤል ስም እናሳስባለን። እንዲሁም ደግሞ ይህንን የ28 ሚዲያ ቻናል በዩቲዩብ ሰብስክራይብ እንዲሁም ደግሞ በቲክቶክ ደግሞ ፎሎ በማድረግ እንድታግዙን በአማኑኤል ስም እናሳስባለን። ጓደኛዬ ሌኒ እንደነገረቻችሁ የመሰረተ ልማቱ ተጥሏል እና ኬጂም ከ1 እስከ 6 ያሉትም እዚህ ቅድም ያሳየናችሁ ትምህርት ቤት ውስጥ ነው የሚማሩት እና ይሄን ትምህርት ቤትም ለማስጨረስ ብዙ ገንዘብ ተፈስቶበታል እና ውሃም ጊዳቦ ጋና ወደ ታች ወርደን የምናመጣው በጣም የውሃ ችግርም አለ። ውሃ እየመጣብን ማለት ነው። የቻላችሁት አቅም እንድትረዱ እና 28 ሚዲያንም ሰብስክራይብ እያረጋችሁ እንድትከታተሉን እናሳስባለን። 28 ሚዲያ ቤተሰቦችን እንግዲህ ዛሬ የተገኘነው በቅዱስ አማኑኤል ሁለተኛ ደረጃ ትምህርት ቤት ህንጻ ግንባታ ላይ ነው እና እንደምትመለከቱ ከጀርባችን እንዳለው የቅዱስ አማኑኤል ሁለተኛ ደረጃ ትምህርት ቤት የህንጻ ስራ ይሄንን ይመስላል። ከገንዘብ እና ከአቅም እጥረት የተነሳ ሰራተኞችም እየሰሩ አይደለም። ስለዚህ አቅማቸው የቻለውን በኢትዮጵያ ውስጥም ከኢትዮጵያ ውጪ ያላችሁም የቅዱስ አማኑኤል ወዳጆችና የኦርቶዶክስ እምነት ተከታዮች በሙሉ ይህንን የህንጻ ስራ እንድታስፈጽሙልን በቅዱስ አማኑኤል ስም እንጠይቃለን። እንዲሁም ይህንን ቻናል ፎሎ በማድረግ እንድታግሱን እንላለን። አመሰግናለሁ። እኔ ፈለቀሽ ዶሳ ይባላል። የደብረ መድኃኒት ቅዱስ አማኑኤል አጸደ ሕጻናትና አንደኛ ደረጃ ትምህርት ቤት ውስጥ በንብረት ክፍል ነው የሚሰራው። የደብረ መድኃኒት ቅዱስ አማኑኤል ትምህርት ቤት ከ2014 ጀምሮ በየአመቱ አንዳንድ ክፍል እየጨመረ እየሰራ ይገኛል። አሁን ላይ ያለው ደግሞ እስከ 6ኛ ክፍል ተማሪዎችን ተቀብሎ እያስተማረ ነው።
በዚህ ዓመት የ7ኛ ክፍል እና ከዛ በላይ እስከ 9ኛ ክፍል ግንባታ ጀምሮ ሃይስኩሉን ግንባታ እየሰራ ይገኛል። በጣም በትልቅ ፍጥነት እየተጓዘ ነው እና ይህን ትምህርት ቤት መደገፍ ለምትፈልጉ የደብረ መድኃኒት ቅዱስ አማኑኤል ትምህርት ቤት ልጆቻችሁ በቤተ ክርስቲያን ስርዓት በስነ ምግባር ታንጸው ግዕዝን እየተማሩ እንዲያድጉላችሁ ሁላችሁም የበኩላችሁን አስተዋጽኦ በማድረግ እጃችሁን ዘርግታችሁ ትምህርት ቤታችንን ጨርሰን በሚቀጥለው እንድናሳልፋቸው አሁን ያለነው ስራችን በጣም እየተፋጠነ ነው። እንዳይቋረጥ ግን እንፈልጋለን። ስለዚህ ትምህርት ቤታችን ላይ መታችሁ ማየት ትችላላችሁ። በአካል ያለውን እንቅስቃሴ ተማሪዎቻችን እንዴት እየተማሩ እንደሆነ ሁሉም መምህር ተሟልቶላቸው እንቅስቃሴው በጣም እየተጠናከረ ነው ያለው። ስለዚህ ሁላችሁም እንድትሳተፉ እንጠይቃለን። 28 ሚዲያ ተከታታዮች እንደምትመለከቱት ዛሬ በቅዱስ አማኑኤል ሁለተኛ ደረጃ ትምህርት ቤት ህንፃ ግንባታ ላይ እንገኛለን እና ይሄ ህንፃ የተለያዩ ተማሪዎችን እያፈራ ያለ ህንፃ ሲሆን አሁን ላይ ግን በአቅም እጥረት የተነሳ ግንባታ አቁሟል እና ይሄንን ተመልክታችሁ በቅዱስ አማኑኤል ስም ይሄንን ህንፃ ግንባታ እንድታግዙን እንጠይቃለን። የ28 ሚዲያ ተከታታዮቻችን ውድ ቤተሰቦቻችን እንደምትመለከቱ እኛ ዛሬ የቀረብነው የሁለተኛ ደረጃ ትምህርት ቤት ህንፃ መቆሙንና በአቅም እጥረትና በገንዘብ እጥረት ምክንያት መቆሙን ነው። ከኢትዮጵያም ውጪ ከኢትዮጵያ ውስጥም ያላችሁ በዘር ሃይማኖት ሳትሉ እንድትረዱንና በእግዚአብሔር ስም እንጠይቃለን። እንግዲህ የቅዱስ አማኑኤል ወዳጆች በሀገር ውስጥም ከሀገር ውጭም ከባህር ማዶም ያሉ በሙሉ ተረባርበው እነዚህ በእጃችን የያዝናቸውን ተማሪዎች ወደ የትም ቦታ ሳይሄዱ ወደ ሁለተኛ ደረጃ ትምህርት ቤት እስከ መጨረሻ ዩኒቨርሲቲ እስከሚገቡ ድረስ ለማስጨረስ ጥረት እያደረግን ነው። የቅዱስ አማኑኤል ወዳጆች በያሉበት እንዲደግፉን ሊረዱን እንለምናለን። በጎ አስተዋጽኦ የተለመደ ነው። በቅዱስ አማኑኤል የይርጋለም ልጆች በየቦታው በአገር ውስጥም በውጭም አሉ። እጃቸውን እንዲዘረጉልን እንጠይቃለን። ተረባርበን የይርጋለምን የቅዱስ አማኑኤል በጎ ገጽታ የሚያሳይ ለከተማው አርአያ የሆነ በጣም መልካም ትምህርት ቤት እንገነባለን ተስፋ እናደርጋለን። ቅዱስ አማኑኤል ጥሪያችንን አክብራችሁ ምላሽ እንደምትሰጡን ተስፋ በማድረግ እንጠብቃለን። ቅዱስ አማኑኤል ትምህርት ቤት አሁን 5ኛ ዓመቱን ይዟል ከተከፈተ። ስለዚህ ትምህርት ቤቱ ራሱን ብቁ ለማድረግና በውስጡ ያሉትን ተማሪዎች ለምሳሌ አሁን ወደ 6ኛ ክፍል የደረሱ ተማሪዎች አሉ። በሚቀጥለው ዓመት 8ኛ ክፍል ወይም 7ኛና 8ኛ ክፍሎች የሉም። ሌላው ቀርቶ ሰፋ ያለና የተሟላ እንትን ያለው የላይብረሪ የላቦራቶሪ ክፍሎች የሉም። ስለዚህ አሁን ይሄን በተመለከተ ሰበካውን ወይም ደግሞ የቅዱስ አማኑኤል ሰበካ የጀመራቸው ህንፃዎች አሉ። ለምሳሌ ባለ 2 ህንፃ እነዚህ ህንፃዎች ተጀምረው መሰረታቸውን ኦልሞስት የተወሰነ ደረጃ ላይ ደርሰዋል። ግን በጣም አፋጣኝና ገዛ አቅም ኖሮት ካልተጠናቀቀ ለሚቀጥለው ዓመት ተማሪዎቻችንን የት እንደምናደርጋቸው ተቸግረናል። ይሄ ማንም ሰው መጥቶ አሁን ላይ ይችላል። በጣም ምንም ክፍሎች የሉንም። እንዳውም አሁን ከኬጂ ወደ ላይ 3 ክፍሎች ይመጣል። የኬጂ ተማሪዎች 3 ክፍል ናቸው። አሁን ወደ ግሬድ በሚመጡበት ሰዓት ባለው እጥረት ላይ ሌላ 3 ክፍል ያስፈልገናል ማለት ነው። ስለዚህ አቅም ያላቸው የቤተ ክርስቲያን ሰዎች እና ምዕመናን ለዚህ ተቋም ያላቸውን ትብብር እገዛ ቢያደርጉ በሚቀጥለው ዓመት ተማሪዎች እንዳይበተኑ ወደ ሌላ ትምህርት ቤት እንዳይሄዱ ቢደረግ በጣም ደስተኛ ነኝ። እኔ ስሜ ብርሃኔ ታደሰ እባላለሁ። በዚህ ደብር በቅዱስ አማኑኤል ትምህርት ቤት ጸሐፊ ነኝ። የቅዱስ አማኑኤል ትምህርት ቤት ከኬጂ እስከ 6ኛ ክፍል እንደሚያስተምር ግልጽ ነው። ነገር ግን አሁን በሚገነባው ፎቅ ቀጣይ ተማሪዎችን ወደ ሌላ ትምህርት ቤት እንዳይሄዱብን ትምህርት ቤት መገንባት ጀምረን ነበረ። ከሀገር ውስጥም ከውጭም ያላቸው ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንድትረዱን በእግዚአብሔር ስም እንጠይቃለን። ቅድም ጓደኞቼ እንዳላችሁ እዚህ ትምህርት ቤት ውስጥ ኦርቶዶክስ፣ ጴንጤ፣ ሙስሊምና ካቶሊክ ሳንን ስለምንማር እዚህ ትምህርት ቤት ውስጥ ሁላችሁም እንዳቅማችሁ በዓለም ላይ የምትገኙ ሰዎች አቅማችሁን እንድታግዙን እናሳስባለን። ደብረ መድኃኒት ቅዱስ አማኑኤል ሁለተኛ ደረጃ ትምህርት ቤት ግራውንድ ሲደመር 2 ነው። በምታዩት ስትራክቸር መሰረት
ስራው ተጀምሯል። አንዴ ምድር ላይ 4 ክፍሎች ይኖሩታል። ከላይ እስከ G+2 ድረስ የሚኖረው አጠቃላይ 12 ክፍል ነው። 12ቱ ክፍል የተማሪ የተለያዩ ክፍሎች የመምህራን የላቦራቶሪዎችን ያሟላ ክፍሎች ነው የምንገነባው። አሁን በሚታየው ደረጃ እንደሆነ ሰሌክት ማቴሪያል እየተሞላ ነው። የኮንክሪት ድንጋዮችን በሙሉ አሁን የማስገባት ስራ ነው የሚጠበቀው። ነገር ግን ያው በህዝብ የተጀመረ ትምህርት ቤት የህዝብ ትምህርት ቤት እስከሆነ ድረስ ያው ግብአት ለማሟላት የተወሰነ እጅ ላይ የገንዘብ እጥረት አሁን የገጠመን ወቅት ስለሆነ እንግዲህ ቅዱስ አማኑኤል ወላጆች እንዲህ በምታዩት መልኩ እጅግ በጣም በሚያምር መልኩ በ4 ወርና በ5 ወር ውስጥ ነው እዚህ ጋር የደረሰው። ስለዚህ እነዚህን ኮንክሪቶች፣ የተለያየ ሲሚንቶ፣ ብረት በግብአት በአይነትም በገንዘብም ድጋፍ የሚያደርጉ ወዳጆች በአጭር ጊዜ የግራውንድ +2 የሆነውን የሁለተኛ ደረጃ ትምህርት ቤት ለማከናወን በምታዩት መልኩ እዚህ ደረጃ ደርሰናል። ቢያንስ ሰብስትራክቸር እና እዚህ ድረስ እስከ እዚህ የምናየው ፌስት ድረስ ባለው ሁኔታ ከ3 ሚሊዮን ብር በላይ ፈጅቷል። በግምት እስከ 20 ሚሊዮን ብር በላይ ኮስት ያደርጋል ወጪ ያስደርጋል በሚል በባለሙያዎች የተገመተ ነው። ስለዚህ የሚቻላቸው በገንዘብ አቅርቦቱና አግባቡ ያላቸው ደግሞ በግብአትም በመደገፍ በአጭር ጊዜ የጠበቅነውን ወይም የምንጠብቀውን ዓላማ ለማሳካት የራሳቸውን አስተዋጽኦ ያደርጋሉ ብለን እንጠብቃለን። ከዚህ የሚወጡ ተማሪዎች እንግዲህ በእውቀት ተገንብተው በስነ ምግባር ታንጸው ለከተማችንም ለሀገራችንም ለዓለም አቀፍ ሁሉ አርአያ ይሆናሉ ብለን የምንጠብቃቸው ተማሪዎችን ለማውጣት የጋራ ርብርብ ይፈልጋል። ወደፊት በጣም በሰፊው ብዙ የምንሰራቸው ስራዎች ከዚህ በኋላ ይኖራሉ ለእግዚአብሔር ፈቃድ። ስለዚህ ሁሉም የቅዱስ አማኑኤል ወዳጅ እጁን ይዘረጋልን ዘንድ በቅዱስ አማኑኤል ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ክርስቶስ ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። ስሜ ሊቀ መዘምራን ቆሞስ አባ ፍሬ ስብሐት ጌታቸው እባላለሁ። የይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ። ይህ እኔ ቆሜ የምትመለከቱት የሚሰራው የትምህርት ቤታችን ፎቅ ግንባታ እንደምትመለከቱት ይህን ይመስላል። ነገር ግን ይህ ፎቅ ግንባታ ትውልድን የሚያፈራ ደቀ መዛሙርትን የሚያፈራ ብዙ ልጆቻችን የሚማሩበት ፎቅ ነው እየተገነባ ያለው። በዚህ በቅርብ ርቀት በብፁዕ አባታችን በአቡነ ዮሴፍ መልካም ፈቃድ መሰረተ ድንጋይ ተጥሎ አስቸኳይ ስራው ሁሉም ሰው ርብርብ በማድረግ በትምህርት ቤታችን በሰበካ ጉባኤ በትምህርት ቤቱ ቦርድ ኮሚቴዎች እንዲሁም በህንፃ ኮሚቴ በሰበካ ጉባኤ ባንነት በተቀናጀ ይህንን በ2 ወርና በ3 ወር ውስጥ ይህን ያህል ኮንክሪት የሞላበት ከ3 ሚሊዮን እስከ 4 ሚሊዮን ድረስ የፈጀ ብር ይህንን መሰረት ተጀምሯል። አሁንም ይህንን ለማድረግ ብዙ ምዕመናን ሊረዱን ሊያስቡ ይገባቸዋልና በውጭም ያላችሁ በሀገር ውስጥም ያላችሁ ትውልድ ያው ለትውልድ ማስቀረት መልካም ስለሆነ ይህ ፎቅ በአፋጣኝ ማለቅ ስላለበት በአፋጣኝ መገንባት ስላለበት በአፋጣኝ እስከ G+2 ፎቅ የምትመለከቱት ነው። ይሄ ያያችሁት ፎቅ ለልጆቻችን ስለሆነ በአስቸኳይ ሁላችንም ርብርብ አድርገን ሁሉ በሚችለው እንድታቀርቡልን እንደ መረጃ ከስሩ አካውንት አለን። የኢትዮጵያ ንግድ ባንክ አካውንት 1010 53 06 125 በሆነው አካውንታችን ያላችሁትን የምትችሉትን ለሲሚንቶ የሚሆን ለፌሮ የሚሆን ለድንጋይ ጠጠር ወዘተ የሚሆን ሁላችንም ተረባርበን አሻራችንን እንድንጥል አደራ በቅዱስ አማኑኤል ስም ይህን መልእክቴን ማስተላለፍ እወዳለሁ። እንደምታዩት የደብረ መድኃኒት ቅዱስ አማኑኤል አጸደ ሕጻናትና አንደኛ ደረጃ ትምህርት ቤት ነው። በዚህኛው በኩል ያለው የአንደኛ ደረጃው ትምህርት ቤት ነው። ከአንደኛ እስከ 6ኛ ክፍል ነው። በወዲያኛው በኩል ደግሞ የአጸደ ሕጻናት ነው። ከነርሰሪ እስከ ዩኬጂ ያሉ ተማሪዎች የሚማሩበት ነው። በመሀል የመመገቢያ በጣም ሰፋፊ የምግብ ማስቀመጫና መመገቢያ አዳራሾች አሉ። ክፍት አዳራሾች ናቸው፣ ሼዶች። አንደኛ ደረጃው በትምህርት መመዘኛ መስፈርት መሰረት ደረጃ 3 ነው የወጣው። ደረጃ 4 ለመድረስ የተወሰኑ የአይሲቲ ሴክሽኖች እና የላይብራሪ ሴክሽኖች ማስተካከል ይፈልጋል። ይሄ በትምህርት ጽሕፈት ቤት የተሰጠን አሳይመንት ነው። በወዲያኛው በኩል ደግሞ የደረጃ 4 የወጣው የአጸደ ሕጻናትና ከዩኬጂ እስከ ነርሰሪ እስከ ዩኬጂ ያሉ ክፍሎች ያሉበት የተሟላ በትምህርት መመዘኛ መስፈርት መሰረት አሟልቶ ደረጃ 4 የወጣና በይርጋለም ከተማ ውስጥ ብቸኛ የሆነ
ደረጃ 4 የሆነ የአጸደ ህጻናት ትምህርት ቤት ያለበት ነው። ለሁለቱም ክፍሎች የራሳቸው የሆነ የመጸዳጃ ቤት አላቸው። መጸዳጃ ቤቱ በሚገርም ሁኔታ የተለየና ደረጃውን ያሟላ ነው። እነዚህንም በተግባር በምስል ወደዛው ወስዳችኋለሁ፣ እንመለከታለን። በዚህ በኩል የሚገኘው የወንዶች መጸዳጃ ቤት ነው። በእያንዳንዱ ሴክሽን በዚህ በኩል 6 በዚህ በኩል 6 ለወንድ መጸዳጃ ቤት ተብሎ 12 ክፍል ያለው መጸዳጃ ክፍሎች አሉ። ወዲያኛው በኩል እንደዚሁ ደግሞ ለሴቶች 12 መቀመጫ ያለው እያንዳንዱ ሴክሽን የተከፋፈለበት ደረጃውን የጠበቀ በብሎኬት የተገነባ መጸዳጃ ቤት ያለው ነው። በጣም የተሟላ በዚህ በከተማ ውስጥ አለ የሚባል እውነት ለመናገር በጣም አለ የሚባል ዘመናዊ መጸዳጃ ቤት ነው። የራሱ ማስተንፈሻ በጀርባ በኩል አለው። በዚህ በኩል የመምህራን የሴት መምህራን መጸዳጃ ቤት አለ። ወዲህ የወንዶች መምህራን መጸዳጃ ቤት አለና ይሄ በራሱ በጣም ደረጃውን ሊያሟላ የቻለና በግብአትም ደረጃ ብዙ ገንዘብ ያስወጣል። ነገር ግን ለትምህርት ቤቱ ትልቅ መሰረት የሆነ የመጸዳጃ ቤት ቁመና ያለው ነውና ይሄ የሚበረታታና መልካም ስራ የተሰራበት በነበሩ አባቶች በነበሩ የትምህርት ቤት መምህራን እና የስራ አመራር ቦርድ አባላት የተገነባ በጣም ደረጃውን የጠበቀ መጸዳጃ ቤት ነው። በቀጣይ ደግሞ የአጸደ ህጻናት መጸዳጃ ቤት ምን ይመስላል የሚለውን ደግሞ እንመለከታለን። እንግዲህ እንደምትመለከቱት የአጸደ ህጻናት ተማሪዎች የመጸዳጃ ቤት ነው። በዚህኛው መስመር የወንድ መጸዳጃ ክፍል 6 መቀመጫ ያለው፣ በኋለኛው መስመር ደግሞ እንደዚሁ የሴቶች መጸዳጃ ክፍሎች 6 መቀመጫ ያላቸው የራሳቸው መለያ የራሳቸው በር ያላቸው ክፍሎች ናቸው። እንደዚሁም ደግሞ በወዲኛው በኩል የመምህራን መጸዳጃ ቤት 2 መቀመጫ ያለው እንደዚሁ ደግሞ ሻወር ክፍል አለ። በዚህ በኩል ደግሞ እንደምታዩት በጣም የሚገርም ደረጃውን የጠበቀ ወደ መጸዳጃ ቤት ሲገቡና ሲወጡ የእጅ መታጠቢያ ያለ ሬስቶራንቱን የቻለ እንዳለው የእጅ መታጠቢያ ያለ በጣም ዘመናዊ በሆኑ የቧንቧ መስመሮች የቧንቧ መክፈቻና መዝጊያዎች የተገነባ ነው። እስጢፋኖስ ለቻሉ ደብረ መድኃኒት ቅዱስ አማኑኤል ሰበካ ምክትል ሊቀመንበር፣ የትምህርት ቤቱ የቦርድ አባል ወይም ምክትል ሰብሳቢ፣ የቅዱስ አማኑኤል አካዳሚ ትምህርት ቤት አንደኛ ደረጃ 2014 ነው ስራውን የጀመረው። ይህም ትምህርት ቤት የተሰራው በህዝቡ ትምህርት ቤቱ ከ1 እስከ 6 እያስተማረ አሁን እነዚህ ተማሪዎች በክልል ደረጃ ትምህርት ቤቱ ደረጃ 4ን ይዞ በአንደኛ ደረጃ ነው ክልል የትምህርት ቢሮ የመዘገበው። እንደምታወቀው በከተማውም ደረጃ ቢሆን ትምህርት ቤታችን በከፍተኛ አመራር ደረጃ ጥሩ ኳሊቲ ይዞ የተሰራበት ያለ ነው። አሁን እነዚህን 6 ያደረስናቸውን ልጆች ለማስቀጠል 7 እና 8 መስራት አለብን። ይህንን ለመስራት የአቅም ውስንነትም አለ። የጊዜው ሁኔታ ግልጽ ነው። ተማሪዎች፣ መምህራኖች የሚከፈላቸው ደሞዝ ልዩ ልዩ ተካቶ ይህንን ለማስቀጠል ቤተክርስቲያኗ ከፍተኛ የሆነ የገንዘብ እርዳታ እንደሚያስፈልጋት ነው። ይህንን ደግሞ በልጆቻችን ላይ የተሰራው ትልቅ ስራ ምስክር ነው። በየንቅሱ እያሳየ በየንቅሱ እየታየ ህዝባችንም እየተደሰተ ይሄ ብቻ ሳይሆን የእኛም እምነት ተከታይ ያልሆኑ የሚያስተምሩ ወላጆች አማኑኤል ትምህርት ቤት እያሉ ይልቅስ ከኛ ኦርቶዶክስ እምነት ተከታዮች እነሱ ለትምህርት ቤት ትልቁን ዋጋ እንደሚከፍሉ ከፍተኛ ዋጋ በመመስከር በወላጆች ክብረ በዓል መጥቶ በመናገር ብዙ ነገር ዋጋ የሚከፍሉ ናቸው። እነዚህን ይዞ ለማስቀጠል ትምህርት ቤቱን ማስቀጠል ይሄ ብቻም አይደለም። እነዚህ 8 እና 7 እና 8ን ያስቀጠልናቸው ልጆች 10 9 10 12 ብለን ለማስቀጠልም በአሁን ሰዓት የሁለተኛ ደረጃ ትምህርት ቤት ስራ ጀምረናል። ይህንንም ከፑቲንግ ወጥተን ትምህርት ቤቱ ካጠራቀመው ብር 4,500,000 ብር በማውጣት የፑቲንግ ስራዎችን ጨርሰን ተናል። ከላይ ያሉትን እንግዲህ የልዩ ልዩ ስራዎችን ለማስቀጠል አቅም ውስንነት
አለ። ለዚህም ከፍተኛ በተለይ የቤተ ክርስቲያኗ ልጆች የሆኑ ጅማ ቀሬ ነው እዚህም ያሉ ከፍተኛ ርብርብ እንዲያደርጉ የሰበካ ጉባኤው ትልቅ መልእክት ነው። የተጠናከረ የትምህርት አመራር ቦርድ አለ። ይሄ ቦርድ በተጠናከረ መልኩ ስራውን እየሰራ ይህንን ኃይል ደግሞ ገንዘብ አጠራቅሞ ለትምህርት ቤት ስራ መሰራት ዋጋ የከፈለ ነው። ስለዚህ በአሁኑ ሰዓት ከትምህርት ቤቱ ላይ ያለንን ፈተን ስራውን በዚህ ደረጃ አድርሰን ወደ መቆም ላይ ደርሰናል። የኛ እምነት ተከታይ ማንም ይሁን የዚህ ትምህርት ቤት ይመለከተኛል የሚል ከቁሳቁስ ጀምሮ ከቁሳቁስ ሲሚንቶ፣ ብረት፣ ሌላም ነገር አቅርቦ መርዳት ይችላል እና ሌላው እንግዲህ በሚዲያ የአካውንት ቁጥራችን የትምህርት ቤቱ የስራ ደረጃ ምን ላይ እንዳለ የሚገልጽ እንግዲህ እናሰራጫለን። ከጎናችን ሆኖ ይሄ በአማኑኤል ስም የምናስተላልፈው መልእክት ነው። እግዚአብሔር ይስጥልን። ከሰኛ ክፍል በኋላ እንዳንበታተን ትምህርት ቤታችንን በቶሎ አስፈጽሙልን። እናመሰግናለን። መልካም እንግዲህ ወደ 28 ሚዲያ ቤተሰቦች እንግዲህ ከጅማሬያችን እስከ ፍጻሜያችን ድረስ በዚህ ቪዲዮ ላይ ያለውን እያንዳንዱን ነገር ለማየት ሞክረናል። የይርጋለም ቅዱስ አማኑኤል አንደኛ ደረጃ ትምህርት ቤት በአሁኑ ሰዓት በምን አይነት ሁኔታ ላይ ይገኛል፣ ቤተክርስቲያኗስ በምን አይነት ሁኔታ ውስጥ ናት የሚለውን ለማየት ሞክረናል። እንግዲህ ከዚህ በተጨማሪ በምስሉ ላይ እንደምትመለከቱት በእንጨት ላይ ጆሮ ደግፍ እንደምንለው በተለምዶ አባባል በአሁኑ ሰዓት ይህች ቤተክርስቲያን እንደ ሀገራችን በመጣው በኮሪደር ልማት ምክንያት በጥንት በሚባል ደረጃ የቤተክርስቲያን ቅጽሯን አጥታለች። በዚህ በኮሪደር ልማት ምክንያት እንደምታዩት በቆርቆሮ ነው እንዲሁ የታጠረውና ይህ በጣም እጅግ በጣም የሚያሳዝን ነው። እንግዲህ እንደ ሀገር የመጣ ነገር ስለሆነ እንግዲህ ምንም ማድረግ አይቻልም እና እንደ በምስሉ ላይ እንደምትመለከቱት የንዋያተ ቅድሳት መሸጫውን ሁሉ አጥቶ ነው ያለው። የትምህርት ቤቱን ሁኔታ ሳይጨርስ ይህ ሁኔታ ደግሞ በቅርብ ጊዜ የተከሰተ ሁኔታ ነውና እጅግ በጣም አንገብጋቢ በሚባል ደረጃ በሚያሳዝን ሁኔታ ቦታው ላይ ደርሳችሁ ቦታው ላይ ሆናችሁ እነዚህን ሀሳቦች ስታደምጡ እጅግ በጣም በሚያሳዝን ሁኔታ ውስጥ ላይ ያለ ቤተክርስቲያን ነው። እንግዲህ ቅዱስ አማኑኤል መጥቶ ተንበርክኮ ጸልዮ ጸሎቱ ያልተሰማለት በፈዋሽ ጸበሉ ያልተፈወሰ ማንም የለምና ሁላችሁም በዚህ በቅዱስ አማኑኤል ስፍራ ተገኝታችሁ ለመባረክ ያብቃችሁ ላለው ያው በርቀት ያላችሁ እንዲሁም ደግሞ ከታች በተጠቀሱት አካውንቶች ያላችሁን ለቅዱስ አማኑኤል በመስጠት የበለጠውን እንድታገኙ በቅዱስ አማኑኤል ስም ለማሳሰብ እንወዳለን። የዩቲዩብ እንዲሁም ደግሞ የቲክቶክ ቻናላችንን ሰብስክራይብ፣ ፎሎ በማድረግ ቤተሰብ እንድትሆኑ በቅዱስ አማኑኤል ስም ለማሳሰብ እንወዳለን። ሌላው ውድ የ28 ሚዲያ ቤተሰቦች የአቅማችሁን ካደረጋችሁ በኋላ በተጠቀሰው የቴሌግራም አካውንት ላይ ደረሰኛችሁን እንዲሁም ደግሞ የክርስትና ስማችሁን አንድ ላይ በመላክ በአባቶች ጸሎት ቡራኬ እንድትባረኩ በቅዱስ አማኑኤል ስም ለማሳሰብ እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።